ሰላም ተማሪዎች እንደምናችሁ። በዛሬ ቪዲዮ ይዤላችሁ የመጣሁት የግሬድ 11 ማትስ ዩኒት 1 ሪሌሽን ኤንድ ፈንክሽን ፓርት 3 ነው። በዚህ ፓርት ላይ የምናየው ዴፊኒሽን ኦፍ ፈንክሽን እናያለን። ቨርቲካል ላይን ቴስት በመጠቀም አንድን ግራፍ ፈንክሽን ነው ወይስ አይደለም የሚለው እናያለው። በስተመጨረሻም ኤክሰርሳይሶች አሉ፣ ከነ ሶሉሽኑ እናያለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ አዳዲስ ቪዲዮ ስንጭን ደግሞ እንዲደርሳችሁ የደውል ምልክቷን እንድትጫኑ በትህትና እናሳስባለን። አሁን ወደ ቪዲዮ እንሄዳለን። እሺ ፈንክሽን ማለት ምን ማለት ነው የሚለውን በዚች ዴፊኒሽን እናያታለን። A function is a relation in which the first component of order pair cannot be mapped with two or more second component of order pairs ነው የሚለን። የመጀመሪያው ፈንክሽን ነው ሊባል የሚችለው የመጀመሪያው ኦርደር ፔርስ ከሁለት የሬንጅ አባል ጋር ማፕድ ማድረግ የለበትም ፈንክሽን ለመባል። ስለዚህ ፈንክሽን ነው ሊባል የሚችለው አንድ ዶሜን ኦፍ ኤሌመንት ከአንድ ሬንጅ ኤሌመንት ጋር ነው ማፕድ ማድረግ ያለበት። አንድ ኤክስ ዶሜን ኦር ዘ ፈርስት ኮምፖኔንት ከአንድ የሬንጅ ቫልዩ ጋር ነው ማፕድ ማድረግ ያለበት ዶሜን ነው ሊባል የሚችለው። ከዛ ውጭ ግን ሁለት እና ከዛ በላይ የሚያረግ ከሆነ አንድ የዶሜን አባል ከሁለት የሬንጅ አባል እና ከዛ በላይ የሚያረግ ከሆነ it is not function ነው የሚለን። ስለዚህ ይሄንን determine the following relation is function or not፣ ይሄ ፈንክሽን ነው ወይስ አይደለም የሚለውን ቼክ እናድርግ። ፈንክሽን ነው የሚባለው አንድ የዶሜን አባል ከአንድ ሬንጅ ጋር ብቻ ነው ኦርደር ማድረግ ያለበት። ከዛ በላይ ኦርደር ከፈጠረ አንድ የዶሜን አባል ከሁለት ሬንጅ ቫልዩ ጋር ኦርደር ከፈጠረ it is not function። ለምሳሌ የዶሜን አባላቶችን እናያቸው። መጀመሪያ ዶሜን ላይ አንድ አለ፣ ሶስት አለ፣ አምስት አለ። ስለዚህ ድግግሞሽ የለም እዚህ ጋር። ስለዚህ የተለያየ ሬንጅ ቫልዩ ጋር ነው ኦርደር የተፈጠረው፣ ፈንክሽን መሆን ይችላል። ቢ ላይ ስንመጣ የዶሜን አባል አሁንም አንድ የዶሜን አባል ከአንድ ሬንጅ አባል ጋር ነው መሆን ያለበት ነው ያልነው። የዶሜን አባል ድግግሞሽ ካለበት እንየው። መጀመሪያ ሁለት እና እዚህ ጋር ሁለት አለ። ይሄ ዶሜን አባል አንዴ ከሶስት ጋር ኦርደር ፈጠረ፣ አንዴ ከማይነስ 3 ጋር። ስለዚህ አንድ የዶሜን አባል ሊፈጥር የሚችለው ከአንድ ሬንጅ ቫልዩ ጋር ወይም ከሰከንድ ኦርደር ጋር ነው። ስለዚህ እዚህ ጋር ሁለት ከሶስት ጋር ሁለት ከማይነስ 3 ጋር ስለፈጠረ it is not what function። ሲ 1 ከ4 ጋር 1 ከ3 ጋር 1 ከ8 ጋር አንድ የዶሜን አባል ከሶስት የሬንጅ ቫልዩ ጋር ስለፈጠረች ኦርደር it is not function። ዲ ላይ ስንመጣ 3 ከ2 4 ከ2 5። ስለዚህ የተለያየ ዶሜን ኤሌመንት ነው ያለው፣ የሬንጅ ቫልዩ አንድ ነው። ስለዚህ እንደዚህ በዚህ መልክ ይቻላል። የተለያየ ዶሜን ኤሌመንት ከአንድ የሬንጅ ቫልዩ ጋር ኦርደር መፍጠር ይችላል። ስለዚህ ይሄ ፈንክሽን መሆን ይችላል። ወደ ሶሉሽናችን ስንመጣ እንደዚህ ብለን መዘርዘር እንችላለን። the first component of the relation is not repeated። መጀመሪያ ኮምፖኔንቶቹ ሪፒትድ ስላልሆኑ ስላልተደጋገሙ፣ ስለዚህ ምን መሆን ይችላል? አሬስ ፈንክሽን መሆን ይችላል። the first component of the relation 2 is repeated። እዚህ ጋር ደግሞ ፈርስት ኮምፖኔንታች ሁለት እዚህ አለች፣ እዚህም ሁለት አለች፣ ተደጋግመዋል። r is not function። ሲ ላይ ማነች የተደጋገመችው ነች። ስለ አንድ ተደጋግማለች፣ r is not relation is not function። ዲ ላይ ሪፒትድ የሆነ ዶሜን የለም፣ 3 4 5 ስለሆነ ሪሌሽናችን ምን መሆን ይችላል? ፈንክሽን። ስለዚህ በዚህ መሰረት አንድም ፈንክሽን አይደንቲፋይ ማድረግ እንችላለን ማለት ነው። ስለዚህ ከዚህ ላይ ተነስተን አሁን ሪሌሽን ፈንክሽን መሆን ይችላል ወይስ ፈንክሽን ሪሌሽን መሆን ይችላል የሚለውን ማየት እንችላለን። ስለዚህ ችኛዋን እናያት። አሁን every relation is not function but every function is a relation። ቅድም ባየነው ኤግዛምፕል ላይ ተነስተን እነዚህን ማንኛውም ሪሌሽን ፈንክሽን መሆን አይችልም፣ ግን ኤቭሪ ፈንክሽን ምን መሆን ይችላል? ሪሌሽን መሆን ይችላል። ለምሳሌ ይሄንን እኔ ሪሌሽናችን r which is equals to the set contains -2 with 3 4 with 5 -3 with 2 4 6። ስለዚህ ይሄ ሪሌሽን ነው፣ relation ነው but not function። relation but not function because the first component 4 is repeated። አራት ሪፒትድ ሆናለች። ስለዚህ ይሄ ሪሌሽን ሆኖ ምን መሆን አይችልም? ፈንክሽን መሆን አይችልም። ለዛ ነው every relation is not function። ማንኛውም ሪሌሽን ፈንክሽን መሆን አይችልም። ስለዚህ ይሄ ሪሌሽን ነው ግን ፈንክሽን አይደለም። ምክንያቱም አራት ምን ስለሆነች ከሁለት የሬንጅ ቫልዩ ጋር ኦርደር ስለፈጠ፣ አንደኛው ከ6 ጋር አንደኛው 4 ከ5 ጋር። ስለዚህ ማንኛውም ሪሌሽን ፈንክሽን ሊሆን አይችልም፣ ግን ማንኛውም ፈንክሽን ምን መሆን ይችላል? ሪሌሽን መሆን ይችላል። ኤግዛምፕል እኒ which of the following relation is not function?
ፈንክሽን ያልሆነውን ለዩ ነው የሚለው which of the following relation is not function የመጀመሪያውን እንዴ 1 ከ2 2 is 2 3 is 5 4 is 5 ይላል ስለዚህ የዶሜን አባል ድግግሞሽ ያለበት ካለ it is not what function ስለዚህ ጋር ምንም አይነት ድግግሞሽ የለም ሁሉም የተለያዩ ኢንትሪዎች አሉ ወይም ኢንፑቶች አሉ አውትፑቱ የተለያየ ነው ስለዚህ ምን ሆነ ይችላል this one is function መሆን ይችላል እዚህ ጋር ስንመጣ 1 ከ3 ጋር 1 ከ4 ጋር አንድ ጊዜ ከ3 አንድ ጊዜ ከ4 ጋር ስለሆነች በዚህ ምክንያት መሆን አይችልም ሌላም አለ 2 ከ5 2 ከ6 ጋር ስለዚህ የመጀመሪያ ኤሌመንት ኦፍ 2 አንዴ ከ5 ጋር ኦርደር አንዴ ከማ ጋር ከ6 ጋር ኦርደር ስለፈጠረች እሷ ምን መሆን አይችልም ሪሌሽን መሆን አይችልም እዚህ ጋር 2 አለ እዚህ ጋር 2 አለ እዚህ ጋር ስንመጣ የመጀመሪያ ኤሌመንት ኦርደር አንድ አለ order of the first order is 2 the first order component is 3 ስለዚህ የተለያየ ዶሜን አባል ስላለ ይሄ ምን መሆን ይችላል ፈንክሽን መሆን ይችላል የማይሆን የትኛው ነው ይሄን ፈንክሽን መሆን ይችላል ቢ ነው የማይሆነው ማለት ነው ምክንያቱም ቢ ያልሆነበት አንድ ጊዜ ከ3 አንዴ ከ4 ጋር ኦርደር ፈጠረች እዚህ ጋር እቺ 2 ደግሞ አንዴ ከ5 ጋር አሁን እቺ 2 አንዴ ከ6 ጋር ኦርደር ስለፈጠረች it is not function እሺ ሌላው ደግሞ በቨርቲካል ላይን ቴስት ተጠቅሜ አንድን ግራፍ ፈንክሽን ነው ወይስ አይደለም ብለን በዚህ ደግሞ ቼክ ማድረግ እንችላለን ቨርቲካል ላይን ቴስት የሚለው ምንድነው a graph represents function ግራፉ ፈንክሽን ነው የምንለው if and only if the vertical line intersects the graph at most one vertical ላይናችን ግራፉን የሚያቋርጥበት ወይም ኢንተርሴክት የሚያደርግበት አንድ ቦታ ላይ ብቻ መሆን አለበት ስለዚህ አንድ ግራፍ አንድ ፈንክሽን አንድ ግራፍ ፈንክሽን ነው ወይም አይደለም ልንል የምንችለው ግራፉን ቨርቲካል ላይኑ አንድ ቦታ ብቻ ነው ሊቆርጥ የሚችለው ለምሳሌ ይሄ ግራፍ አለ እንበል አንድ ግራፍ እንደ አይነት ሼፕ ቢኖረው ቨርቲካል ላይን ቴስት ቼክ የምናደርገው እንሰራለን ቨርቲካል ላይን እንደዚህ ይሄ ቨርቲካል ላይን ግራፉን ሁለት ቦታ የሚቆርጥ ከሆነ it is not function አንዱ ለምሳሌ እዚህ ጋር ነው እዚህ ጋር ይቆርጣል ሌላኛው ደግሞ እዚህ ጋር ቨርቲካል ላይኑ ክሮስ ያደርጋል ግራፉን ስለዚህ ይሄ ግራፍ ፈንክሽን አይደለም ምክንያቱም ይቺ ቨርቲካል ላይን ግራፋችንን አንድ ቦታ ላይ ብቻ ነው የሚቆርጠው ሁለት ቦታ ላይ ነው የሚቆርጠው በዚህም በኩል ብናመጣ በዚህም በኩል እንደዚህ ብናመጣ ይሄ ቨርቲካል ላይናችን ይሄ ነው ቨርቲካል ላይናችን ይሄ ቨርቲካል ላይን ግራፉን ሁለት ቦታ ይቆርጣል አንዱ እዚህ ስለዚህ በየትኛውም አንግል እንደዚህ ፓራቦላውን እንደዚህ ያደረግን ብናሰምር ቨርቲካል ላይናችን ሁለት ቦታ ስለሚቆርጠው ፈንክሽን መሆን አይችልም ስለዚህ አንድን ግራፍ ቨርቲካል ላይን ቴስት በማስመር ፈንክሽን ነው ወይም አይደለም ማለት እንችላለን ማለት ነው ስለዚህ ይሄኛውን ጥያቄ ነኝ ይሄ ያለን ስለዚህ ግራፋችን ቨርቲካል ላይን ቴስት እቺ ቨርቲካል ላይን አለች አንድ ቦታ ብቻ የምቆርጥ ከሆነ ፈንክሽን ይሆናል ለምሳሌ እቺ ቨርቲካል ላይን ግራፉን አንድ ቦታ ነው እዚህ ብቻ ነው የምቆርጠው ስለዚህ ፈንክሽን ይሆናል ማለት ነው ያ ማለት ቨርቲካል ላይኑና ይሄ ግራፍ ኢንተርሴክት የሚያደርጉበት አንድ ቦታ ላይ ነው ሌላኛው ደግሞ እንደዚህ አይነት ሰርክል ቢሰጠን ዩኒት ሰርክል በየትኛውም አንግል በዚህ በኩል እንምጣ በዚህኛው በኩል ብንመጣ ቨርቲካል ላይናችን ሁለት ቦታ ክሮስ ያደርጋል ግራፉን ወይም ሰርክሉን አንዱ እዚህ ቦታ ያደርጋል ሌላኛው የቱ ጋር ያደርጋል እዚህ ጋር ያደርጋል ስለዚህ ይሄ ግራፍ ምን ሆነ ፈንክሽን መሆን አይችልም ነው ይሄኛው ደግሞ ፓራቦሊክ ግራፍ ነው አንድ ኳድራቲክ ኢኩዌሽን አይነት ግራፍ ነው ስለዚህ ይሄኛውም ቨርቲካል ላይን ቴስት እንደዚህ በዚህኛው ሲቺ ቨርቲካል ላይን ነች ስለዚህ እቺ ቨርቲካል ላይን ግራፉን አንድ ቦታ ብቻ ነው እዚህ ቦታ ላይ ነው የሚቆርጠው ስለዚህ ምን መሆን ይችላል ፈንክሽን መሆን ይችላል ነው እሺ ክሮሲንግ ፖይንታቸውንም እንደዚህ ማየት እንችላለን ክሮሲንግ ፖይንታቸው እዚህ ጋር ስንት ነው አንድ ክሮሲንግ ፖይንት ነው ያለው ፈንክሽን ይሆናል እንላለን ይሄ ሁለት ክሮሲንግ ፖይንት አለ አንዱ ይሄ ነው አንዱ ደግሞ እዚህ ጋር ያለው ነው ስለዚህ ሁለት ክሮሲንግ ፖይንት ስላለ it is not function እዚህ ጋር ስንመጣ አንድ ክሮሲንግ ፖይንት ይችነች ያለችው ምን መሆን ይችላል ፈንክሽን መሆን ይችላል ስለዚህ ለመጀመሪያው ፈንክሽን ሁለተኛው not function ሶስተኛው ፈንክሽን ይሆናል example 3 which of the following describe functions ይለናል ስለዚህ ፈንክሽን መሆንና አለመሆኑን መግለጽ መቻል አለብን ስለዚህ ይሄንን የተሰጡትን ጥያቄዎች ፈንክሽን ናቸው ወይስ አይደሉም ለማለት ሁለት አይነት መንገድ መጠቀም እንችላለን አንደኛው ኤክስ ቦታ ላይ ኢንፑት እያስገባን አውትፑቱን ማየት ኤክስ ቦታ ላይ አንድ ኢንፑት አስገብቼ አንድ አውትፑት ነው ማግኘት ያለብኝ አንድ ኢንፑት አስገብቼ ግን ከሁለት አውትፑት ካገኘን it is not function ስለዚህ ፈንክሽን ነው ለመባል ኤክስ ቦታ ላይ አንድ ኢንፑት አስገብቼ አንድ
የዋይ አውትፑት ነው ማግኘት ያለብኝ ፈንክሽን ነው ለመባል። ስለዚህ ለምሳሌ አሁን ይሄን ኤክስ ቦታ ላይ አንድን ዜሮን ባስገባ ይሄ በሙሉ ዜሮ ይመጣል። የዋይ ቫልዩ ስንት ይመጣል? አንድ ይመጣል። ስለዚህ ለአንድ ኢንፑት ዜሮ ቫልዩ አንድ አውትፑት ዋን እና ያገኘሁት። ስለዚህ ምን መሆን ይችላል? ፈንክሽን መሆን ይችላል። ኦኬ ኛውም ደግሞ አሁንም ኤክስ ቦታ ላይ ኢንፑት አስገብቼ የዋይ ቫልዩን አገኛለሁ። ለምሳሌ ኤክስ ቦታ ላይ ዜሮ ባስገባ የዋይ ቫልዩ ስንት ይመጣል? ይሄ ዜሮ ስለሚመጣ የዋይ ቫልዩ ፕላስ ኦር ማይነስ ዋን ይመጣል። ለአንድ ኢንፑት ሁለት አውትፑት ነው ያገኘ ነው። ለአንድ ኢንፑት ዜሮ ሁለት አውትፑት፣ አንዱ ፕላስ ዋን ነው፣ አንዱ ምን ይሆናል? ማይነስ ዋን ነው። ስለዚህ ዜሮ ኢንፑት አስገብቼ አንድ ጊዜ ማይነስ ዋንን አገኛለሁ፣ አንድ ጊዜ ማን አገኛለሁ? ፕላስ ዋንን አገኛለሁ። ስለዚህ ለአንድ ኢንፑት ቫልዩ ሁለት የዋይ ቫልዩ አገኛለሁ። አንዴ ማይነስ ዋንን፣ አንዴ ፕላስ ዋንን። ስለዚህ ይሄ ምን መሆን ይችላል? ፈንክሽን መሆን አይችልም። ኢትስ ኖት ፈንክሽን። ይሄኛው ለአንድ ኢንፑት ቫልዩ ሁለት አውትፑት ስለምናገኝ እንዲህ እያልን በመጀመሪያው ሜትድ ቼክ ማድረግ እንችላለን። ሁለተኛው ሜትድ ደግሞ ግራፍ በመስራት ሁለቱንም ጥያቄዎች ግራፍ ትሰራላችሁ። ግራፋቸውን በቨርቲካል ላይን ቴስት ቼክ ማድረግ ነው። ቨርቲካል ላይን ቴስት እንዳየነው ግራፉን አንድ ጊዜ ብቻ ነው መቁረጥ ያለበት ፈንክሽን ነው ለመባል። ከአንድ ጊዜ በላይ ከቆረጠ ፈንክሽን መሆን አይችልም። ስለዚህ በሁለቱም ሜትድ መሞከር ትችላላችሁ። መጀመሪያ ግን እናንተ ጥያቄዎችን ሁሉንም ጥያቄዎች ከሁለት አንደኛው ሜትድ በመሞከር ፈንክሽን ነው ወይስ አይደለም እያደረጋችሁ ቼክ እንድታረጉት አሳስባለሁ። አሁን ወደ ጥያቄው ዲቴል ገባለሁ። እሺ ጥያቄ የሚለን y = 3x + 1 ነው የሚለን። ስለዚህ እዚህ ላይ እንደነገርኳችሁ ኢንፑት x ቫልዩ አስገባለሁ፣ አውትፑት y ቫልዩ ነው ማግኘት ያለብኝ። ለምሳሌ x ቦታ ላይ አንድ ቁጥር ማስገባት አለብኝ። x ላይ 1ን ላስገባ። እዚች x ላይ 1ን ስናስገባ የዋይ አውትፑታችን እናገኛለን። ስንት ይሆናል? 4 ይሆናል። ስለዚህ ለአንድ ኢንፑት ቫልዩ አንድ አውትፑት ስላገኘው ይሄ y = 3x + 1 የሚለው ይሄ ምን ይሆናል? ሊኒየር ኢምፕሊኬሽን ነው። በዛ ላይ ምን መሆን ይችላል? ፈንክሽን መሆን ይችላል። ይሄ የመጀመሪያው ሜትር ነው። ሁለተኛው ግራፉን በመስራት ግራፋችን እንደ አይነት ሼፕ ይኖረዋል። ኤክስ ኢንተርሰፕታችን ነው ኢንተርሰፕታችን አውጥተን የግራፉን y = 3x + 1ን መስራት እንችላለን። ስለዚህ y = 3x + 1 y ኢንተርሰፕታችን +1 ነው ኮንስታንት ነምበሯ። ኤክስ ኢንተርሰፕታችን ደግሞ -1/3 ነች እዚህ ጋር ያለችው። ስለዚህ ግራፋችን ስትሬት ላይን ነው። ለዚህ ግራፍ ቨርቲካል ላይን ቴስት ቼክ ማድረግ ነው። ቨርቲካል ላይን ቴስት ሰራ እንደዚህ ነው። ይሄ ቨርቲካል ላይን ግራፉን አንድ ቦታ ብቻ ነው የሚቆርጠው። እዚች ቦታ ላይ ስለሚቆርጥ ይሄ ምን መሆን ይችላል? ፈንክሽን መሆን ይችላል። ስለዚህ ሁሉም ሊኒየር ኢኩዌሽኖች ምን መሆን ይችላሉ? ፈንክሽን መሆን ይችላሉ። እሺ ሌላኛው ጥያቄ x² + y² = 1 ይላል። ይሄኛውን ጥያቄ አሁንም ኢንፑት አስገብተን አንድ ኢንፑት አንድ አውትፑት መገኘት አለበት። ይሄ የመጀመሪያው ሜትር ነው። ስለዚህ አንድ ኢንፑታችን x ቦታ ላይ ላስገባ። x = 0 ቢሆን ማለት x ቦታ ላይ ተተካላችሁ የዋይን አውትፑት ታያላችሁ። 0 x 0 ከተባለ ይሄ 0 በሙሉ ይሄ 0 ይሆናል በሙሉ። የዋይ ብቻ y² = +1 ይመጣል። የዋይ ቫልዩ ምን ይመጣል? +1 ነው። ስለዚህ ለአንድ x ቫልዩ 0 ሁለት የዋይ ቫልዩ ስላገኘው ፈንክሽን መሆን አይችልም። ይሄኛው በግራፍ ይሄንን ማየት እንችላለን። ይሄኛውን መጀመሪያ በግራፍ ለመስራት ኤክስፕረስ y in terms of x። ስለዚህ y in terms of x እንገልጸው y² ይችኛዋን yን ወደዚህ ነው xን ወደዚህ ነው ያመጣዋት። ምን ይቀራል? y² = 1 ይሄ ይመጣል። የy ቫልዩ ደግሞ ይሄ ነው። ስለዚህ ይሄንን በግራፍ ስንሰራው ዩኒት ሰርክል የሆነ ኢኩዌሽን እናገኛለን። ሰርክል ነው። ስለዚህ ይሄ ሰርክል ቨርቲካል ላይን ቴስት ሁለተኛው ሜትድ ቨርቲካል ላይን ቴስት መጠቀም ነው። ቨርቲካል ላይን ቴስት የሚለን ደግሞ ግራፉን ሁለት ቦታ የሚቆርጠው ከሆነ ፈንክሽን መሆን አይችልም። ይሄ ግራፍ ይሄ ቨርቲካል ላይን ይሄ ማሰምረው ቨርቲካል ላይን በዚህም በኩል አሰመርኩት፣ በዚህኛውም ሳይድ አሰመርኩት። በየትኛውም አንግል ላይ ይሄ ቨርቲካል ላይን ግራፉን ሁለት ቦታ ይቆርጠዋል። አንድ እዚህ ቦታ ይቆርጠዋል፣ አንደኛው ደግሞ እዚህ ጋር ይቆርጠዋል። ኦር በዚህኛው ቨርቲካል ላይን ደግሞ ይችኛዋን ብናያት አንድ እዚህ ጋር ይቆርጠዋል፣ ሌላ ቦታ ደግሞ እዚህ ጋር ክሮስ ያደርገዋል። ስለዚህ ቨርቲካል ላይኑ ሁለት ቦታ ይቆርጠዋል። ይሄ ሰርክል ምን መሆን ይችላል? ፈንክሽን መሆን አይችልም። it is not function። ጥያቄ ስንሄድ y = x² - 1 ነው። ይህንንም በተመሳሳይ x ቦታ ላይ ኢንፑት አስገቡ፣ አውትፑቱ አንድ መሆን አለበት። ይሄ የመጀመሪያው መንገድ ነው። ለምሳሌ x ቦታ ላይ 0 ብናስገባ የy ቫልዩ ስንት ይመጣል? -1። ለአንድ x ቫልዩ 0
ዩአይ ቫልዩ -1 ስለሚሆን ምን መሆን ይችላል? ዶሜን ፈንክሽን መሆን ይችላል። በግራፍም ፓራቦሊክ ግራፍ ነው። ዋይ ኢንተርሰፕታችን ኤክስን 0 ስለምናገኝ -1 ይሆናል። ኤክስ ኢንተርሰፕታችን ደግሞ ፕላስ ኦር -1 ስለሚመጣ ይሄ ግራፍ ቨርቲካል ላይን ቴስት ብንሰራ አንድ ቦታ ላይ ነው ቨርቲካል ላይኑ ክሮስ የሚያደርገው። ለምሳሌ እዚህ ጋር እንዳይነ ቨርቲካል ላይን ብሰራ አንድ ቦታ ላይ ነው ክሮስ የሚያደርገው። በየትኛውም አቅጣጫ ቨርቲካል ላይን መስራት ይችላል። ይሄ ቨርቲካል ላይን ግራፉን የሚቆርጠው አንድ ቦታ ላይ ስለሚሆን ይሄ ፓራቦሊክ ግራፍ ምን መሆን ይችላል? ፈንክሽን መሆን ይችላል። ኳድራቲክ ኢኩዌሽን ይዟል። ፈንክሽን ኳድራቲክ ኢኩዌሽን ነው ወይም ፓራቦሊክ ግራፍ ስለሆነ ፈንክሽን መሆን። እሺ ሌላ ጥያቄ y √x -1 የሚለው ነው። መጀመሪያ ዶሜን ሪስትሪክሽን ያስፈልገናል። እዚህ ውስጥ ራዲካል ውስጥ ያለው ቁጥር ወይም x -1ን ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። የx ቫልዩ ግሬተር ዛን ኦር ኢኳል ቱ 1 መሆን አለበት ዶሜናችን። ስለዚህ xን 1 ብንተካ አውትፑታችን እናገኛለን። x 1 ቢሆን የy አውትፑት 0 ነው። ለአንድ ኢንፑት ቫልዩ 1 አንድ አውትፑት 0 ስላገኘን ይሄ ምን መሆን ይችላል? ፈንክሽን መሆን ይችላል። ስለዚህ ይሄ ፈንክሽን ነው። በግራፉ ደግሞ ቼክ እናድርገው። ግራፋችን ደግሞ እንደዚህ አይነት ግራፍ ይመጣል። ቨርቲካል ላይን ቴስት እንጠቀም። ቨርቲካል ላይን ክሮስ ባረግ እንደዚህ ይሄ ቨርቲካል ላይን ግራፉን አንድ ቦታ ነው የሚቆርጠው። ስለዚህ ይሄ ግራፍ ፈንክሽን መሆን ይችላል። በዚህም በኩል እንደዚህ አንድ ቨርቲካል ላይን ባሰምር በየትኛውም አቅጣጫ አስምሬ የቨርቲካል ላይናችን ግራፉን አንድ ቦታ ነው የሚቆርጠው። እዚች ጋር ብቻ ነው የሚቆርጠው። ስለዚህ ፈንክሽን መሆን ይችላል። ኦኬ ሌላኛው ጥያቄ x which is equals to y square plus 2 የሚለውን ፈንክሽን ነው ወይስ አይደለም ነው። ይሄንንም አሁንም ቼክ የምናደርገው። ስለዚህ አንድ x ቫልዩ ላይ አንድ ኢንፑት እናስገባለን። የy አውትፑትም አንድ መሆን አለበት ነው። ለምሳሌ xን 3 ብናስገባ የy ቫልዩ ፕላስ ኦር -1 ይመጣል። ስለዚህ ለአንድ ኢንፑት x ቫልዩ ሁለት የy ቫልዩ ስላገኘን ይሄ ፈንክሽን መሆን አይችልም። በግራፍም ማየት ይቻላል። ግራፋችን እንዲህ አይነት ሼፕ ይኖረዋል። ስለዚህ ይሄን ግራፍ ቨርቲካል ላይን ቴስት ቼክ ማድረግ ነው። ቨርቲካል ላይን ቴስት ቼክ ስናደርግ ግራፉን ሁለት ቦታ ከቆረጠው it is not function። ስለዚህ ይሄ ግራፍ እቺ ቨርቲካል ላይን ግራፋችንን ሁለት ቦታ ተቆርጧል። አንድ እዚህ ቦታ ላይ አንደኛው ደግሞ እዚህ ቦታ ላይ ስለምቆርጥ it is not function። እሺ ሌላኛው ጥያቄ y is equals to x square minus x plus 1 የሚል ነው። ይሄ ጥያቄ ኳድራቲክ ኢኩዌሽን ነው። ቅድም እንዳየሁት ኳድራቲክ ኢኩዌሽን ግራፎች ምን መሆን ይችላሉ? ፈንክሽን መሆን ይችላሉ። ለምሳሌ x ቦታ ላይ አንድ ኢንፑት አስገቡ። xን 0 ብታደርጉ የy ቫልዩ ምን ይመጣል? 1 ይመጣል። ስለዚህ ለአንድ ኢንፑት አንድ አውትፑት ስለምናገኝ ፈንክሽን ይሆናል። በሌላ አባባል ደግሞ ይሄንንም ግራፍ መስራት ነው። ግራፋችንን ስንሰራ የዚህኛው ግራፍ እንደዚህ አይነት ሼፕ ይኖረዋል። ፓራቦሊክ አፕዋርድ ፓራቦላ ነው። ዜን the y ኢንተርሰፕታችን ደግሞ የዚህኛው ኢንተርሰፕት 1 ነች። ኤክሳችን 1 ነች because x - 1 the whole square እንደማለት ነው። አሁን ይሄንን ቨርቲካል ላይን ቴስት ቼክ ባረግ ግራፉን አንድ ቦታ ነው የሚቆርጠው። እንደዚህ አይነት ቨርቲካል ላይን ብሰራ ግራፉ እዚህ ቦታ ላይ ብቻ ነው ክሮስ የሚደረገው። ስለዚህ ይሄ ምን መሆን ይችላል? ፈንክሽን መሆን ይችላል። ሌላኛው ጥያቄ y is equals to cos x ነው የሚለን። አሁንም ይሄንን ኢንፑት አስገብተን አውትፑትን ቼክ ማድረግ ነው። xን 0 ብናደርግ አሁን ምን ይመጣል? x 0 ከሆነ እቺ 0 ትሆናለች። እዚህ ያለች ደግሞ ኮሳይን ኦፍ 0 ትሆናለች። cos 0 1 ነው። 1 ታይምስ ኦፍ 0 0 ይመጣል። አንድ ኢንፑት አስገብቼ x 0 ሲሆን y 0 ይመጣል። አንድ ኢንፑት አንድ አውትፑት ስላገኘው ፈንክሽን መሆን ይችላል። የዚህ ግራፍ ደግሞ እንደዚህ አይነት ሼፕ ነው የሚኖረው። ግራፉን ብናየው ይሄ ነው። ስለዚህ ቨርቲካል ላይን ቴስት ብሰራ ግራፉን አንድ ቦታ ላይ ነው የሚቆርጠው። እዚህ ቦታ ላይ ብቻ ቨርቲካል ላይን ክሮስ ያደርጋል። ስለዚህ ፈንክሽን መሆን ይችላል። እሺ እዚህ ጋር ደግሞ ኤክሰርሳይሶች አሉ። ከነ ሶሉሽኑ እናያለን። የመጀመሪያውን ጥያቄ እናየው እስኪ። which one of the relation is function? ሪሌሽን ናቸው የትኛው ፈንክሽን ነው የሚለን። መጀመሪያ ሪሌሽን ፈንክሽን እንዲሆን ቅድም ባየ ነው የመጀመሪያ ኦርደር ፔርስ መደጋገም የለበትም ፈንክሽን ነው ለመባል። ወይም የመጀመሪያው ኤሌመንቶች ከሁለት የሬንጅ ቫልዩ ጋር ክሮስ ማድረግ የለባቸውም ወይም ፔርድ ማድረግ የለባቸውም። ለምሳሌ እዚህ ጋር 0 አለች፣ እዚህ ጋር 4 አለ፣ የተለያዩ ናቸው። እስካሁን እዚህ 3 አለ፣ ይለያያሉ። እዚህ ጋር 0 አለ። ስለዚህ 2 0 አለ፣ እዚህም 0 አለ። አንድ የዶሜን አባል ከሁለት የሬንጅ ቫልዩ ጋር አንዴ ከ2 ጋር አንዴ ከ5 ጋር ኦርደር ፈጥሯል። ያ
0 ከ2 ጋር አንድ ጊዜ 0 ከ5 ጋር። ስለዚህ ይሄ ምንድነው? ፈንክሽን አይደለም። ቢ ላይ ስንመጣ 3 አለ እዚህ ጋር 4 5 1። ስለዚህ ሁሉም የተለያዩ ናቸው። የዶሜን አባላቶቹ የተለያዩ ስለሆነ ፈንክሽን ይሆናል። ሲ ላይ ስንመጣ እዚህ ጋር -1 አለች፣ እዚህ ጋር 3 አለ፣ እዚህ ጋር -1 አለ። ስለዚህ አንድ የ-1 አባል እዚህ ያለችው -1 አንዴ ከ2 ጋር አንዴ ከ5 ጋር ኦርደር ስለፈጠረች ይሄ ፈንክሽን አይደለም። ኢትስ ኖት ፈንክሽን። ዲ ላይ ስመጣ 4 with -5 3 -2 4 with 6። ስለዚህ 4 ከ-5 3 ከ-2 ጋር የተለያዩ ናቸው አይደለም። እዚህ ጋር 4 እንዳለች እዚህም 4 አለች። ስለዚህ 4 አንዴ ከ-5 ጋር ኦርደር ፈጠረች፣ አንዴ ደግሞ ከ6 ጋር። 4 ከሁለት የሬንጅ ቫልዩ ጋር ኦርደር ስለፈጠረች ይሄ ምን መሆን አይችልም? ፈንክሽን ሊሆን አይችልም። ስለዚህ ኦንሊ ፈንክሽናችን ማለት ላይ ነው ያለው ማለት ነው። መልሳችን ቢ ይሆናል። ኤ ላይ ኢትስ ኖት ፈንክሽን ነው የሚለን፣ ቢ ላይ ስንመጣ ፈንክሽን ይሆናል። ሲ ኢትስ ኖት ፈንክሽን፣ ዲ ላይ ኖት ፈንክሽን፣ መልሳችን ቢ ይሆናል። ሁለተኛው ጥያቄ which one of the following is not function? A y squared is equals to x ሪሌሽናችን xy such that y squared is equals to x። b እንደዚህ ተሰጥተናል። ስለዚህ የመጀመሪያውን እንየውና ኖት ፈንክሽን ነው የሚለን። መጀመሪያ አንድ ኢንፑት አስገብተን ኤክስ ቦታ ላይ የምናገኘው አውትፑት ሁለት መሆን የለበት፣ አንድ ከሆነ ፈንክሽን መሆን ይችላል ነው። ስለዚህ ለምሳሌ ኤክስ ላይ ማን እናስገባ? ኤክስ ላይ 4 ላስገባ። 4 ስናስገባ y is equals to ምን ይመጣል? ፕላስ ኦር ማይነስ 2 ይመጣል። እዚች ጋር 4 ስናስገባ እዚች ላይ 4 ካስገባን የy ቫልዩ ፕላስ ኦር ማይነስ 2 ይመጣል። ስለዚህ ለአንድ ኢንፑት ቫልዩ ሁለት አውትፑት ስለሚኖር ኢትስ ኖት ፈንክሽን። ሁለተኛው ቢ ላይ ስንመጣ ኤክስ ላይ ማን እናስገባ? 2 እንዳስገባ። ኤክስ 2 ሲሆን ቱ ዘ ፓወር ኦፍ 4 ማለት 16 ነው። የy ቫልዩ 16 ይመጣል። ስለዚህ ለአንድ ኤክስ ቫልዩ አንድ የy ቫልዩ ስላገኘው ፈንክሽን ይሆናል። ሲ ላይ y cubed is equals to x ነው። ኤክስን ለምሳሌ እዚች ቦታ ላይ 8 ላስገባ። 8 ሲገባ ስንት ይሆናል? 8 ሲገባ ኪዩብ ሩት ኦፍ 8 ማለት 2 ነው። የy ቫልዩ 2 ይሆናል ማለት ነው። ስለዚህ ይሄም ለአንድ ኢንፑት አንድ አውትፑት ስለሆነ ፈንክሽን ይሆናል። ዲ ኤክስ ስኩዌር ፕላስ 1 is equals to 9 የሚለን አሁንም እዚች ኤክስ ላይ እዚችኛዋ ላይ 2 ላስገባ። 2 ስትገባ ስንት ይሆናል? 2 ስኩዌር is 4 ፕላስ 1 5 የy ቫልዩ ስንት ይመጣል? 5። ስለዚህ ፈንክሽን ኖት ፈንክሽን የሚሆነው ማን ነው ማለት ነው? ኖት ፈንክሽን የሆነው የመጀመሪያ ይሆናል ማለት ነው። ይሄ ኢትስ ኖት ፈንክሽንስ ቢኮዝ ለአንድ ኤክስ ቫልዩ 4 ሁለት የy ቫልዩ አለው፣ አንዱ ፕላስ 2 አንዱ ማይነስ 2። ሶ ዘ አንሰር ኢዝ ኤ ይሆናል። ሶስተኛው which of the following is function? x, y such that x is equals to absolute value of y plus 3 ይላል የመጀመሪያው ኤ። እሱን አንድ ኢንፑት ቫልዩ ኤክስ አስገብተን አንድ አውትፑት ካገኘን ፈንክሽን ይሆናል እንላለን። ከዛ ውጭ ግን ከሆነ ሁለት አውትፑት የምናገኝ ከሆነ ኢትስ ኖት ፈንክሽን ነው። ለምሳሌ ኤክስን 4 እናስገባ። 4 ሲገባ 3ን ወደዛ እንወስዳታለን። የy ቫልዩ ስንት ይመጣል? ፕላስ ኦር ማይነስ 1 ነው። ለአንድ ኤክስ ቫልዩ 4 ሁለት የy ቫልዩ ስለምናገኝ ኢትስ ኖት ፈንክሽን። ሁለተኛው ቢ ላይ ስንመጣ xy y is equals to minus root x። xን 4 እናመጣ። 4ን ስናስገባ ደግሞ ማይነስ ሩት ኦፍ 4 ይመጣል፣ ማይነስ 2 ይመጣል። የy ቫልዩ ለአንድ ኤክስ ቫልዩ አንድ የy ቫልዩ ስለምናገኝ ቢ ፈንክሽን መሆን ይችላል። ሲ ኤክስን 2 እናስገባ። እዚች ቦታ ላይ 2 ብናስገባ እቺ ማይነስን ወደ ስናመጣ ፕላስ ስለምትሆን y squared is equals to 4 ማለት ነው። የy ቫልዩ ፕላስ ኦር ማይነስ 2 ይመጣል። ስለዚህ ለአንድ ኤክስ 2 ቫልዩ ሁለት የy ቫልዩ አንዴ ከሁለት ጋር አንዴ ከማይነስ 2 ጋር ኦርደር ስለሚፈጥር it is not function። ዲ ሌት ኤክስ 1 ብንላት ኤክስን 1 ብንል የy ቫልዩ አሁንም በተመሳሳይ ሁለት ይሆናል። አንዱ ፕላስ 1 ነው፣ አንዱ ማይነስ 1 ነው። ለአንድ ኤክስ ቫልዩ ሁለት የሬንጅ ቫልዩ ኦርደር ስለሚፈጥር ይሄም it is not function ማለት ነው። ስለዚህ መልሳችን
which one of following is function ስለሚለን function የሚሆነው ከዚህ ውስጥ ከምርጫ ውስጥ ማን ነው ማለት ነው b ይሆናል ማለት ነው። እሺ ተማሪዎች እናመሰግናለን። ቪዲዮ ከተመቻችሁ ሰብስክራይብ እንድታደርጉ በትህትና እንጠይቃለን።